ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያ አርዕስተ ዜናዎቹን በማስቀደም ጀምራለሁ። በደብረ ብርሃን ዙሪያ ከባድ ውጊያ ተደረገ። የአገዛዙ የኮማንዶ ጦርና አየር ወለድ በፋኖ ሰራዊት ተደመሰሰ። ሬሳ ለመጫን በርካታ ሲኖትራክ በመጣበት በዚህ ውጊያ የፋኖ ኃይሎች ከሳምንት በፊት ከአዲስ አበባ ጦሩን ጠንቅቆ ይመራል ተብሎ የተላከውን የብልጽግናን ኮሎኔል ደመቀ የተባለን የአገዛዙን ኮሎኔል ደምስሰውታል። በዚህ ከባድ ውጊያ አስቸኳይ ስብሰባ የተቀመጠው የአገዛዙን ሹማምንቶች ድሮን ብቻ መፍትሄ ነው ሲሉም ደምድመዋል። ዝርዝር ይዘንበታል። ወዲህ ደግሞ በጎንደር 3 ኦራል ሙሉ መሳሪያና ሬሽን የጫነ መኪና ሲማረክ የአገዛዙ ጦር በበርካታ ግንባሮች እና ጅሬም ድል ነስተውታል። ጎንደር ላይ በበርካታ ቀጠናዎች በተደረጉ ውጊያዎች ሙትና ቁስለኛው ለመቁጠር እስኪያዳግት የበዛበት ነበር ተብሏል። ዝርዝር አሰናድተናል። በጎጃም ውጊያው ሲቀጥል እናይቀመሴ በአገዛዙ ወታደርና አመራር ላይ በሰነዘሩት ጥቃት የወረዳ ባለስልጣናትን ጨምሮ የአገዛዙን ጦር ላይመለሱም ሸኝተዋቸዋል። ዝርዝር አለን። በወሎም ወደ ደሴ እያቀና የነበረ ጦር ላይ መብረቂያ ጥቃት ሲሰነዘር የአገዛዙ ጦር እየከዳ ፋኖን እየተቀላቀለ ነው ተብሏል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ሰራዊቱን ትግል የምትደግፉና እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች እናልፋለን። በቅድሚያም ሸዋ ላይ በደጃዝማች ተሰማ እርገጤ ክፍለ ጦር በሸዋ በደብረ ብርሃን ዙሪያ የአገዛዙ ኮማንዶ ድባቅ ተመታ። በሸዋ ደብረ ብርሃን ከተማን ዙሪያውን ከብ ያለው ግዙፉም ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር የአገዛዙን ኮማንዶና አየር ወለድ ጦር የፋኖ ኃይሎች በሚያደርጉት ተጋድሎ በውጊያ ሽንፈት እንዲገጥመውና አብይ እተማመንበታል የሚለውን ሰራዊት የውስጥ ስራዎችን በመስራት እንዲከዳበት በማድረግ ፍርከስክሱን እያወጡት ይገኛሉ። ከባድ ፍርሃት ውስጥ የወደቀው የብልጽግና ሰራዊት በጀኔራሎቹ አስገዳጅነት ሌሊት 7 ሰዓት ወደ ጀግኖቹ መንደር እንቅስቃሴ እንዲያደርግ የተገደደ ሲሆን መረጃው ቀድሞ የደረሳቸው ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር የደጃዝማች ተሰማ እርገጤ ክፍለ ጦር አንዲት ግራር ሻለቃ አባላት ገዢ መሬቶችን ቀድሞ በመያዝ ለብልጽግናው ሰራዊት በአፈሙዛቸው አቀባበል አድርገውለታል። በደብረ ብርሃን ከተማ ቅርብ ርቀት በሰላ ድንጋይ ከተማ ዙሪያ የነበረው የግንባር ውሎ የደጃዝማች ተሰማ እርገጤ ክፍለ ጦር በ104ኛ ኮማንዶ ጦር የአብይ አህመድ ሰራዊት ላይ ታላቅ ድል ተቀዳጅቷል። መነሻውን ከደብረ ብርሃን ከተማ ና ከሰላ ድንጋይ ከተማ በማድረግ በአብይ በጀነራሎቹ አስገዳጅነት ፍርሃታቸውን ለመደበቅና አቅም አለን ብለው አቅማቸውን ለማሳየት ስልጣናቸውን ለማስጠበቅ ብቻ የሚጠቀሙበትን ሰራዊት በግድ ተዋጋና የአማራን ገበሬ ዝረፍ ብለው የላኩት ቢሆንም በደብረ ብርሃን ከተማ ቅርብ ርቀት ላይ በሸዋ ጠቅላይ ግዛት እዝ በተጉልታ አውራጃ ሞጃና ወደራ ወረዳ ሰላ ድንጋይ ከተማ ዙሪያ በስም ቦታዎች ላይ ማለትም ታምረ ማርያም፣ ድንሽቅ፣ መገንጠያ፣ ዋሻ መድኃኔዓለም አካባቢ፣ አቧራ፣ ግራራምባ፣ ኮረሚት፣ ደብተሮች፣ አባ ሁግርና ሳማጎር በተባሉ ቦታዎች ላይ ደፈጣ በማድረግና በስቦ መምታት ወታደራዊ ጥበቦች የፋኖ ኃይሎች የደጃዝማች ተሰማ እርገጤ ክፍለ ጦር የ3 ሻለቃና የ1ኛ ሻለቃ የገባውን የብልጽግናን ኃይል እምሽክም አድርገውታል። የብልጽግና ኃይል ሬሳውንና ቁስለኛውን ለማውጣት ተጨማሪ ኃይል ከሞላሌ ከተማ የ104ኛ ኮማንዶ ክፍለ ጦርን እንዲሁም ከጣር ማበር ከተማ የ103ኛ ኮማንዶ ክፍለ ጦርን ተጨማሪ ኃይል በማምጣት በርካታ ቁጥር ባለው ኦራል ሬሳውንና ቁስለኛውን ሰብስቦ ወደ መጣበትም ተመልሷል። ከሌሊቱ 7 ሰዓት ጀምሮ እስከ ቀኑ 7 ሰዓት በቀጠለው አውደ ውጊያ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር በደጃዝማች ተሰማ እርገጤ ክፍለ ጦር በ1ኛ ሻለቃና በ3ኛ ሻለቃ ጀግኖች እንዲሁም እስቴጎማ ተራራ ክፍለ ጦር ብሩክ የደምስ ሻለቃና በትግሉት የሚገኘው የአርበኞች ፋኖ ጦር ሰገነት ብርጌድ አርበኞች በጥምረት በአፈሙ
በማፈሙዛቸው የተለመደ ሽንፈቱን አከናንበውታል ተብሏል። ወደ ፋኖ ጦር ግዛት የገባውና 8 ቦታዎች ላይ በተደጋጋሚ የማያዳግም ምት የተመታው የ104ኛ ክፍለ ጦር ሰራዊት ሙትና ቁስለኛ ሆኖ ያየው ለእርዳታ የመጣው የ103ኛ ኮማንዶ ክፍለ ጦር በዚሁ ተበሳጭቶ ወደ ኋላ እየተመለሰ ባለበት የገበሬዎችን የተሰበሰበ ሰብልና ቤት በአብሪ ጥይት እያቃጠለ በአማራ ህዝብ ላይ የተለመደ ጥላቸውንና አማራውን በኢኮኖሚ ማድቀቅ ተልእኮን ፈጽሞም ተመልሷል የተባለው የሸዋ ጠቅላይ ግዛት እዝ ግዙፉና በምድር ድሮን በሆኑት ሰራዊት የሚመራው የአርበኛ መሐመድ ቢሆነኝ መታሰቢያ ኮር ደብረ ብርሃን ከተማን በቅርብ ርቀት ከቦ የአገዛዙን ከፍተኛ የዞን አመራሮችና የብልጽግና ጀነራሎችን በከፍተኛ ፍርሃት ውስጥም እንዲገቡ አድርጓቸዋል። በዛሬው ውጊያም የአገዛዙ ሰራዊት በበርካታ ሲኖትራክ ሬሳ ጭኖ ከመውጣቱን ባሻገር ኮሎኔል ደመቀ የተባለ የአገዛዙ ጦር መሪም በፋኖ ላይ መለስ መሸኘቱም ተረጋግጧል። በዚህም ምክንያት አገዛዙ በአጠቃላይ በፋኖ ዙሪያ ባደረገው ግምገማ ሸዋ ላይ የተደራጀውና ወታደራዊ ሰንሰለቱን የሚመራው ሸዋ ጠቅላይ ግዛት እዝ የሚባለው የፋኖ አደረጃጀት ለኛ ስጋት ነው በማለትም ገምግሞ ከዚህ በኋላ የሚወሰዱ እርምጃዎች በአየር ኃይል እንጂ በምድር የሚቀመሱ አይደሉም ሲልም ድምዳሜ ሰጥቷል። በግምገማው መጨረሻም የደብረ ብርሃን የዞን አመራሮች ለብልጽግና ጀነራሎችና ለክልል አመራሮች ባቀረቡት ጥያቄ ሸዋ ጠቅላይ ግዛት እዝ የሚባለው የፋኖ አደረጃጀት ለ4 ኪሎ ቅርብ የሆነና ዞኑን በቅርብ ሊቆጣጠርብን የሚችል በመሆኑ ተጨማሪ አስተማማኝ የመከላከያ ሰራዊት ወደ ደብረ ብርሃን ከተማ ይግባልን በማለት ደህንነታችን ስጋት ላይ ነው፣ በከተማ ኦፕሬሽንም የዞኑን አመራሮች ሊገድልብን ይችላል በማለት ጥያቄ እንዳቀረቡና ፍርሃት ውስጥ እንዳሉ መግለጻቸውን የመረጃ ምንጮቻችን አጋርተውናል። የመረጃ ምንጮቻችን መረጃውን አድርሰውናል። ታዲያ ይህ የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ደብረ ብርሃን ከተማን ከቦ ያዘው ግዙፉ ኮር በብልጽግና ውስጥ በሚሰራው የብልጽግና ጦርን የማፈራረስ ስራ አብይ እተማመንበታል ያለው ተመራጩ ኮማንዶ ቀን በቀን እንዲከዳና እንዲፈርስ ማድረጉንም አጠናክሮ ቀጥሏል። ከዚህ የተረፈውንና የሚዋጋለትን ዓላማ የማያውቀውን የአብዩን ወንበር አስጠባቂ ጦር የደፈጣ ውጊያና መደበኛ ውጊያ በማድረግ በአገዛዙ ላይ ከፍተኛ የሰዋዊና ቁሳዊ እንዲሁም ስነ ልቦናዊ ኪሳራ በማድረስ በብልጽግና ላይ የውጊያ በላይነትንም እየፈጠረ ይገኛል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ የደጀን ወረዳ አመራሮች በ206ኛ ኮር 34ኛ ክፍለ ጦር በተደረገ የተጠናም ኦፕሬሽን ተደመሰሱ። የቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ዛምብረሃ ሻለቃ የብልጽግና ካምፕን ከበባ በማድረግ አነጋጉ ላይ በፈጸመችው የተጠና ኦፕሬሽን በርካታ የአገዛዙን ሰራዊት ስደመሰስ የወረዳውን አመራሮች መደምሰሷንም አስታውቃለች። ምንጅ ላይ የጦር ካምፕ ያደረገው የአገዛዙ ሰራዊት በምሽጉ ድንገተኛ ከበባ እየተደረገበት ሲሆን የዛምብረሃን አብስቶች በሶስት አቅጣጫ በፈጸሙት ጥቃት አንድ ተገኑ ስለሺ የደጀን ወረዳ ኢንቨስትመንት ኃላፊ፣ ሁለት በላቸው ጋሹ የደጀን ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊ የተደመሰሱ ሲሆን ተሾመ ብርሌው፣ አስረሱ አዳሙ፣ እሱ ባለው አለማው፣ አወቀ ቢተው የተባሉ ሚሊሾችም የአገዛዙ የሚሊሻ ጠርናፊዎች ከተደመሰሱ 20 የብልጽግና ወታደሮች ጋር ተቀላቅለው መደምሰሳቸውም ነው የተገለጸው። ከኦሮሚያ አቅራቢያ በተደረገው ኦፕሬሽንም ድል የተቀዳጀው 206ኛ ኮር የቀጠናው ትግል ቅርጽ መቀየር የሚያስችል እንቅስቃሴ በመጀመር አገዛዙን ሽብር ውስጥ የከተተውን ሌላኛው ፈጣን የከበባ ጥቃት በማድረግ 8 የጦር መሳሪያ፣ የወገብ ትጥቅ፣ ጥይት፣ ወታደራዊ ቦርሳና ሌሎች ቁሳቁሶችንም ሲማርክ 8 የአገዛዙ ሰራዊት ከባድ ቁስለኛም አድርጓል። በጎጃም የሚገኙ የፋኖ ኃይሎች ከኦሮሚያ አቅራቢያ በሚገኙ ወሰኖች ላይም ጥቃት እየፈጸሙ የሚገኝበት ሁኔታ እንዳለም ነው የፋኖ ኃይሎች አስታወቁ። ይህ በእንዲህ እንዳለ ወደ ወሎ ስናልፍ የደጋው መብረቁ ኮር በተለያዩ ቦታዎች ድል ተጎናጸፈ። አፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቁ ኮር ጽና ክፍለ ጦር በዛሬው ዕለት ህዳር 4 ቀን 2018 ዓ.ም አረፋፈዶን የፋሺስቱን ሰራዊት ሲቀጠቅጥ ውለዋል። የፋሺስቱ ቅጥረኛ ሰራዊት ከተንታና ከድላንታ ወረዳ አሰባስቦ የተሪን በረሃን አቋርጦ ወደ ደሴ እያቀና ያለ ተሪ ላይ በደፈጣ የአሞራ ሲሳይ ተደርጓል ሲሉ የዓይን እማኞች ገልጸዋል። ከደፈጣ ምቱ
የተረፈው የፋሺስቱ ሰራዊት ከፋኖች በተሰነዘረበት ጥቃት ተበታትኗል ሲሉም የአይን እማኞች ገልጸዋል። አናብስቶቹም የብልጽግናን ሰራዊት እየለቀሙት ይገኛሉ ሲሉ ነው የአይን እማኞች የተናገሩት። የአማራ ምድር እሳተ ገሞራ ደግሶም የተቀበለው የፋሺስቱ ሰራዊት እንደ እሳት ራት እየተከለፈለፈ የሚቀነደሹት የብልጽግና ሰራዊት የመጨረሻ የባንዳ ዋጋቸውን በፋኖች ክንድ እየተሰጣቸው ነው ሲሉም የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ይህ በእንዲህ እንዳለም የአገዛዙ ሰራዊትም መፈራረሱን ቀጥሏል። በጠዋቱ የዜና ወጃችን 4 የባለስልጣን ጠባቂ ቪአይፒ ጠባቂዎች ፋኖን መቀላቀላቸውን መዘገባችን ይታወሳል። አሁንም የአገዛዝ ወታደሮች ፋኖን መቀላቀላቸውን ቀጥለዋል። አዲስ የተቋቋመችው በሰሜን ምስራቅ እዝ 12ኛ ክፍለ ጦር አባል የሆኑ 3 የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው አፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ ላስታ ሳምነው ኮርን በዛሬው ዕለት ተቀላቅለዋል። በምስሉ ላይ የምትመለከቷቸው ማለት ነው። እነዚህ ወታደሮች አዲስ የተቋቋመችው የ12ኛ ክፍለ ጦር አባል ሲሆኑ ይህች ክፍለ ጦርም በዘመቻ አርበኛ ደማሊ ዘመቻ አባናደው ሙሉ በሙሉ መደምሰሷና የክፍለ ጦሩ አዛዥ ቆስሎ እንዳመለጠና ምክትል አዛዡም መማረኩም አይዘነጋም ነበር። አሁን እየኮበለለ ያለው በአዲስ መልኩ የተደራጀው የክፍለ ጦሩ ሰራዊት ነው። ብልጽግና 12ኛ ክፍለ ጦር ስትደመሰስ አዲስ ሰራዊት በማቋቋም 12ኛ ክፍለ ጦር ብሎ መስርቷል። ኮብልለው አፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ ላስታ ሳምነው ኮርን እነዚህ የተቀላቀሉት የአገዛዙ ሰራዊት አባላትም 10 አለቃ እሸት ሽመልስ የ12ኛ ክፍለ ጦር 3ኛ ሻለቃ ጓድ መሪ ሲሆን ሁለተኛው ደግሞ ወርቁ ይቻላል 12ኛ ክፍለ ጦር 3ኛ ሻለቃ አባል ሲሆን ሶስተኛው መሰረት አብራራው የ12ኛ ክፍለ ጦር 3ኛ ሻለቃ አባል መሆናቸውንም አረጋግጠናል። አገዛዙን ከርተው ወደ ፋኖ የተቀላቀሉት የሰራዊቱ አባላቶችም እኛ የአንድ ግለሰብ ወንበር አስጠባቂ አንሆንም ብለን ወጥተናል። አሁንም የአገዛዙ ሰራዊት አባላት እስካሁን ተሸውዳቸዋል። ካሁን በኋላ እንድትነቁና ወደ እውነተኛ ትግል ወዳለበት አማራ ፋኖ በሁሉም ቀጠና እንድትቀላቀሉ ሲሉም ጥሪ አስተላልፈዋል። ይህ በእንዲህ እንዳለ ከጎንደር የተሰሙ ሰበር ዜናዎች አልፋሉ። በአፋባሃ በላይ ዘለቀ እዝ የብልጽግና ሰራዊት ሲደመሰስ ወታደራዊ ተሽከርካሪዎቹ ተማረኩ። የአፋባሃ በላይ ዘለቀ እዝ ዳግሜ ቴዎድሮስ ኮር ከባህር ዳር ጎንደር መስመር በወታደራዊ እጀባ ሲጓዝ የነበረም ኮንቮም የብልጽግና ኃይል ላይ በተለያዩ ቦታዎች በሰነዘረው የተጠና ማጥቃት ከፍተኛ ድል አስመዘገበ። አገዛዙ እየደረሰበት ያለውን ምት ለመቋቋም ያግዙኛል በሚል በግዳጅ የሰበሰበውን ግብስብስ ሰራዊት በተጨማሪም ከባህር ዳር ጎንደር በማንቀሳቀስ ላይ ባለበት ከአዲስ ዘመን ማክሰኝት በሚያገናኝ የመንገድ ቀጠና በማስገባት ብርቱ ምት ሊደርስበት ችሏል ሲሉ የፋኖ ኃይሎች አስታውቀዋል። በትላንትናው ዕለት ከጠዋቱ ጀምሮ ከባህር ዳር ጎንደር፣ ከጎንደር ባህር ዳር በርካታ ቁጥር ያላቸው ሎጂስቲክና ሰራዊት የጫነ ተሽከርካሪዎች በማንቀሳቀስ ላይ እያለ አርኖ ጋርኖ የተሰኘ ልዩ ቦታ እንደደረሰ የጎንደር በጋሻው ክፍለ ጦር አንድ አካል የሆነው ነብዩ አሳምነው ብርጌድ የአኖር ጋኖር ከፍተኛ ቦታዎችን በመጠቀም በብልጽግና ኃይል ላይ ከፍተኛ ጉዳት አድርሰውበታል። በጥቃቱም ቁጥሩ ለጊዜው በውል ያልታወቀ የብልጽግና ኃይል ሙትና ቁስለኛ ተደርጓል ነው የተባለው። የአምስተኛ ኮር ከፍተኛ አመራሮች በመሩት ውጊያ ከተመዘገበው አመርቂ ድል በተጨማሪም የብልጽግና ኃይል ተመልሶ መውጫ እንዳያገኝ በመዝጋት ሌላ ቀጠና ለተሰናዳ ደፈጣ የብልጽግና ኃይል ተገላጭ እንዲሆንም ተደርጓል ነው የተባለው። ከአርኖ ጋርኖ ጥቃት በጥቂት አመልጠው ሰባሃ ገብርኤል የደረሱት የብልጽግና ሰራዊትም በአምስተኛ ኮር የመብረቁ ክፍለ ጦር አካል በሆነው ቁልቋል በር ብርጌድ አማካኝነት ለዳግም ጥቃት ተዳርገዋል ሲሉ የአይን እማኞች ገልጸዋል። አያሌዎችም ላይመለሱ ሲደመሰሱ፣ ቀሪዎቹ የአካል ጉዳት ተከናንበው ሊያፈገፍጉ ተገደዋል ነው የተባለው። ድንገተኛ ጥቃት የገጠመው የብልጽግና ኃይል የ10 አለቃነት ማዕረግ ያለው ጌታውን ወርቅ የተባለ አመራሩን እስከነሙሉ ትጥቁም አስማርኳል። በክንደ ፈርጣማዎቹ ፋኖች የደረሰበትን አሰቃቂ ምት መቋቋም ሲያቅተው በንጹሐን አርሶ አደሮችና በህፃናት ላይ የበቀል በትሩን አሳርፏል። በዚህም የንጹሐን ጥቃት አንድ የ9 ዓመት ህፃንን ጨምሮ 8 ንጹሐን ወገኖች የአብይ አህመድ አገዛዝ ታጣቂዎች ሰለባ መሆናቸውም ተገልጿል። ከአርኖ ጋሮን እስከ ሰባሃ ገብርኤል የፋኖን መብረቃዊ ጥቃት መቋቋም አቅቶት በንጹሐን አማራዎች ላይ የበቀል ጥሙን አወራርዶ ወደ ጎንደር በመፈርጠጥ ላይ እያለም ፈረንጅ ውሃ ከተባለ ቦታ ላይ የጥቁር አንበሳ ክፍለ ጦር ንስር ብርጌድና ራስ አሞራ ወብነህ ብርጌድ በደፈጣ ስልት እስከ ምሽቱ 2 ሰዓት ድረስ ሲቀጠቅጡት አምሽተዋል።
ተናግረዋል። በዚህ ደፈጣ ጥቃት እያጀበ ይዟቸው ከቦታ ያደረሳቸውን 3 ተሽከርካሪዎች ከጫኑት ስንቅና ትጥቅ ጋር የተማረከ ሲሆን ብዙ ቁጥር ያለው እስካሁን ያልተቆጠረ የብልጽግና ኃይል ሙትና ቁስለኛም ሆነዋል። በዚህም 3 ተሽከርካሪ ሙሉ ከጫኑት ስንቅና ትጥቅ ጋር በፋኖ ተማርከዋል። በመጨረሻም አድማጭ ተመልካቾቻችን በትላንትናው ዕለት እንዲደርስ ከግንባር የተላከልን ቪዲዮ በኔትወርክ ምክንያት ዘግይቶብን ዛሬ ደርሶናል። ታዲያ የብልጽግናው ኃይል ገደልኩት ያለው የፋኖ አመራር በህይወት እንዳለ የሚያሳይ ቪዲዮ እንዲሁም የብልጽግናው ኃይል በፕሮፓጋንዳ እንጂ መሬት ላይ ምንም አቅም እንደሌለው የሚያሳይ ቪዲዮ ነው። ተመልክተን እንመለስ። ሚዲያ ሰንቀር በመጀመሪያ አርበኛ በየነ አለማው ይባላል የበላይ ዘለቀ ስራ አስፈጻሚ አካል ነኝ። እንግዲህ ቀደም ብሎ ጓድ አርበኛ ዮሐንስ እንደገለጸው በርካታ ነገሮችን አንስቷል። እዚህ ሚዲያ ላይ ስንቀርብ 2 ጭብጦችን ማንሳት አስፈልጎ ነው። አንደኛው ጉዳይ ምንድነው? ጸረ አማራው ያገዛዙ አብይና ቡድኑ ከሰሞኑ የሐሰት ፕሮፓጋንዳቸውን ሲያሰራጩ የነበረውን የከሸፈ መሆኑን ለማረጋገጥና ሁለተኛ እንደ በላይ የስራ አስፈጻሚ አካላት የኛንም ደህንነት ለማረጋገጥ ሲባል ነው ለዚህ ሚዲያ የቀረብነው። እንግዲህ በርካታ ነገሮችን ማንሳት ይቻላል። የድሮን ጥቃቱ በጥቅምት 15 ቀን ነው የተቃጣው። ጥቃቱ ተፈጽሟል። ግን እንደምታዩት ሁላችንም እዚህ ያሉት አካሎችን ደምስሻለሁ ገድያለሁ ብሎ የሐሰት ፕሮፓጋንዳውን ሲነዛ ሰንብቷል። ኃይላችንም ግራ ሲያጋባ ቆይቷል። ህዝባችንም ግራ ሲያደናግር ቆይቷል። አጠቃላይ የፕሮፓጋንዳ የበላይነት ወስጃለሁ ብሎ አብይና ቡድኑ የማይለካ ውሸታቸውን የተለመደ ውሸታቸውን ሲያሰራጩ ቆይተዋል። ሆኖም ግን ይሄ እውነት ለመናገር ትልቅ ውሸት፣ ትልቅ ቅስፈት፣ ትልቅ ሐሰት ነው። እኛን የምታዩም ሙሉ ደህና ነን። በተቃጣው ቅጣት ላይ ግን ጸረ አማራው ያገዛዙ ኃይል ወይም ቡድኑ በአማራ ታርጌትን ማድረጉ በተግባር የተገለጸበት መሆኑን አይተናል፣ አስተውለናል። በቅርብም ነው የነበርነው። ምክንያት ጥቅምት 15 እለቱ ቅዳሜ ቀን ነው የነበረው። በርካታ ህዝባችን ገጠር ወደ ከተማ መጥቶ የሚገባይበት ወቅት በመሆኑ እዛ ላይ ታርጌት አድርጎ ነበረ ጸረ ይሄ ድሮን ጥቃቱ የተፈጸመው። በዛ ጥቃት ንጹሃንን አጥተንበታል። ሴቶች፣ ህፃናት፣ በአሮጊት ሽማግሌዎች ሙሉ የተጎዱበት መሆኑን አይተናል።